በኦገስት 10 1990 ፖሊስ አንድ የወንጀል ጥቆማ ደረሰው። ፖሊስ በቦታው ሲደርስ የተመለከተው በጣም ለማመን የሚከብድ ዘግናኝ ወንጀልን ነበር። የ8 ዓመቷ ጄኒፈር ሹዊት በጫካ ውስጥ አንገቷ ታርዶ አገኟት። ተደፍራለችም። ይህን ዘግናኝ ወንጀል በዚች ሕፃን ልጅ ላይ ማን ፈጸመው? እንዴትስ ሲል አሰበው። አብራችሁን ቆዩ። የ8 ዓመቷ ጄኒፈር ሹዊት በዲኪንሰን ቴክሳስ ከቤተሰቦቿ ጋር የምትኖር መልካም ሕፃን ናት። ጄኒፈር በአካባቢው ማህበረሰብ የምትወደድ፣ ከሰዎች ጋር በቀላሉ የምትግባባ እንዲሁም በትምህርቷ ጎበዝና ለወደፊት ትልቅ ህልም ያላት ታዳጊ ናት። ነገር ግን በአንድ የቀን ክፉ መላውን የቴክሳስ ህዝብ ያስደነገጠ ድርጊት ተፈጸመ። ሕፃናት በአካባቢያቸው ባለ አንድ ቁጥቋጦማ አካባቢ በመጫወት ላይ ሳሉ በድንገት ያላሰቡትን ነገር ተመለከቱ። በአንድ ቁጥቋጦ ውስጥ አንዲት ሕፃን ክፉኛ ቆስላና በደም ተጠምቃ ተመለከቷት። ከዚያም በፍጥነት የተመለከቱትን ለቤተሰቦቻቸው በመናገር ፖሊስና አምቡላንስ እንዲመጣ አደረጉ። ፖሊሶችም በቦታው ላይ ሲደርሱ ባዩት ነገር ክፉኛ ደነገጡ። አንዲት ሕፃን ክፉኛ ቆስላ በደም ተጠምቃ እንዲሁም ጠውልጋ አስተዋሏት። ልጅቷ ተደፍራለች። ጉሮሮዋም ከአንደኛው የጆሮ ጫፍ እስከ ሌላኛው ጫፍ በስለት ተቆርጧል። ልጅቷ እዛው ጫካ ውስጥ እንዳደረች ታስታውቃለች። ዶክተሮችም ልጅቷን ጠጋ ብሎ ሲመለከቷት በሚገርም ሁኔታ ተአምር በሚመስል መልኩ የልጅቷ ህይወት አላለፈችም። ልጅቷ በህይወት ነበረች። ዶክተሩ ሲጠጋት ልጅቷ የዶክተሩን እጅ አጥብቃ ያዘችው። የሚገርም ተአምር ነው። ገዳዩ ጉሮሮዋን በስለት ቆርጦ ሞታለች ብሎ አስቦ ትቷት እንደሄደ ፖሊሶች አስበዋል። ጥቃቱ የተፈጸመባት ሕፃን የ8 ዓመቷ በሁሉም ሰው ዘንድ ተወዳጅ የነበረችው ጄኒፈር ሹዊት ናት። ግን የፈጣሪ ተአምር ታክሎበት ጉሮሮዋ ተቆርጦ እንኳን በህይወት ልትተርፍ ችላለች። አሁን ቀጣዩ የፖሊሶች ጥያቄ ይህንን ማን አደረገው? ከቤተሰቦቿ ጠላቶች አንዱ ለበቀል ወይስ የሽብር ድርጊት ወይስ ሌላ ምክንያት ይኖረዋል? ምን ይመስላችኋል? በጥልቀት እንመረምራለን። አብራችሁን ቆዩ። ጄኒፈር ወዲያውኑ ወደ ሆስፒታል ተወሰደች። ሐኪሞች ባደረጉት ረጅም ሰዓት የወሰደ ውስብስብ ቀዶ ጥገና ሕይወቷን ማትረፍ ተችሏል። ሆኖም ግን ለረጅም ጊዜ መናገር አትችልም ነበር። የምትተነፍሰውን በመተንፈሻ መሳሪያ ነው። በተአምር የተረፈችው የ8 ዓመት ሕፃን እዛ ሆስፒታል አልጋ ላይ እንዳለች ስለደረሰባት የግድያ ሙከራና አስገድዶ መድፈር ወንጀል ማን እንደፈጸመባት ቃሏን መስጠት ጀመረች። ጄኒፈር በጊዜው መናገር ስላልጀመረች ፖሊሶች እስክሪብቶና ደብተር ሰጥተዋት መጻፍ ጀመረች። የሰውየውን ቁመት፣ የፀጉሩን ቀለም፣ የሰውነቱን ሁኔታ አንድ በአንድ መጻፍ ጀመረች። እንዲሁም አቅሟ በፈቀደው ልክ የሰውየውን መልክ ለመሳል ሞከረች። ፖሊሶችም ልጅቷ የሳለችውን ምስልና የነገረቻቸውን ዝርዝር መረጃዎች ተከትለው በግምት ይሆናል ብሎ የሰውየውን ምስል ስለው ፍለጋ ማድረግ ጀመሩ። እንዲሁም ከልጅቷ ልብስ ላይ በተገኘው የዲኤንኤ ምርመራ ቢያደርጉም በጊዜው የቴክኖሎጂ እጥረት ስለነበረ ጉዳዩ ለ19 ዓመታት ቀዝቅዞ ቀረ። ሰውየውም ለ19 ዓመታት ያህል ሳይያዝ በነጻነት መኖሩን ቀጠለ። ዓመታት ቢያልፉም ጄኒፈር አሁንም ተስፋ አልቆረጠችም። እንደ አውሮፓውያን አቆጣጠር በ2009 ጄኒፈር ጉዳዩ እንደገና እንዲከፈት አደረገች። ጄኒፈር አሁን በእድሜዋ አድጋለች፣ በአካልም ጠንክራለች። በዚህ ጊዜ ፖሊሶች በዚያን ጊዜ ከጄኒፈር ልብስ ላይ ተሰብስቦ የተቀመጠውን ናሙና በድጋሚ በዘመናዊ መልኩ በድጋሚ ለምርመራ ይገባ አደረጉ። ፖሊስም ናሙናውን በኤፍቢአይ የዳታቤዝ ስርዓት ውስጥ አስገቡት። በዚህ ጊዜ ናሙናው ከአንድ ሰው ጋር ተመሳሳይ ሆኖ አገኙት። ሰውየውም በጊዜው በሌላ ወንጀል ተከሶ በእስር ቤት ነበር የሚገኘው። ዴኒስ ካርል ብራድፎርድ ይባላል። ዴኒስ በጊዜው የ23 ዓመት ወጣት የነበረ ሲሆን ከጄኒፈር ቤት አቅራቢያ ወንጀሉን ከመፈጸሙ ከተወሰኑ ወራት በፊት ተከራይቶ የገባ ሰው እንደሆነ ተገለጸ። ዴኒስ ወጣ ያለ ጸባይ ያልነበረው እንደ ማንኛውም መደበኛ ሰው ጠዋት ወጥቶ ማታ የሚገባ ሰው እንደነበር ይገለጻል። ነገር ግን ጄኒፈር የግድያ ወንጀል ከተፈጸመባት ቀናት በኋላ ከአካባቢው እንደተሰወረ እናም ከዛም በኋላ ታይቶ እንደማይታወቅ ተነገረ። ነገር ግን በባህሪው ወጣ ያለ ስላልነበረ ይህንን ተግባር ይፈጽማል ብለው እንዳላሰቡ ተናገሩ። ዴኒስ በአሁኑ ወቅት በአርካንሳስ ግዛት ትዳር መስርቶ ልጆቹን ወልዶ የሰራውን ወንጀል ረስቶ በሰላም እየኖረ ነበር። ፖሊሶችም ዴኒስን በቁጥጥር ስር አውለው ወደ ምርመራ ክፍል አስገቡት። መጀመሪያ ላይ ዴኒስ ወንጀሉን እንዳልፈጸመ ክዶ ተከራከረ። ነገር ግን ፖሊሶች በዚያን ጊዜ በጄኒፈር ልብስ ላይ በተገኘው ናሙና አማካኝነት በተደረገው ምርመራ ከሱ ዲኤንኤ ጋር እንደተመሳሰለ ነገሩት። እንዲሁም በጊዜው አስገድዶ ደፍሯት ጉሮሯን ቆርጦ እንድትሞት በጫካ ውስጥ ጥሏት ሄደው በጊዜው የ8 ዓመት ታዳጊ የነበረችው ጄኒፈር በህይወት እንዳለችና እንደተመሰከረችበት ነገሩት። ይህንን ሲሰማ ዴኒስ ክፉኛ ደነገጠ።
ፊቱ መለዋወጥ ጀመረ። ዴኒስ የሚያውቀው ጉሮሯን መቁረጡንና እንደሞተች ነበር። ትረፊ ያላት ነፍስ በተአምር ቆማ ወንጀለኛውን ለመያዝ በቃች። ዴኒስም ከዚህ ሁሉ በኋላ የትም እንደማያመልጥ ሲገባው የሰራውን ወንጀል መናዘዝ ጀመረ። ዴኒስ በዕለቱ እንደተለመደው ከሥራ አምሽቶ ወደ ቤቱ በማምራት ላይ ያለ ነበር። በድንገት አንድ በትንሹ የተከፈተ መስኮት የተመለከተው። በመስኮቱ አሳልፎ ወደ ውስጥም ሲመለከት የ8 ዓመቷ ጄኒፈር በመኝታ ክፍሏ ውስጥ ተኝታ ነበር። ከዛ በኋላ ነበር ወንጀሉን ለመፈጸም አይምሮ ላይ ሐሳቡ የመጣበት። ከዛም በቀስታ በመስኮቱ ወደ ውስጥ በመግባት የጄኒፈርን አፍ አፍኖ በቀስታ በመስኮቱ ይዟት ወጣ። ከዛም ጄኒፈርን መኪና ውስጥ በማስገባት በአቅራቢያው ወደሚገኝ ጫካ ይዟት ሄደ። በዚያ ጨለማ ጫካ ውስጥ በሕፃኗ ዴኒስ ላይ እጅግ ዘግናኝ የሆነ አስገድዶ የመድፈር ወንጀል ፈጸመባት። ድርጊቱን ከፈጸመ በኋላም ለሰዎች እንዳትናገርና ምስክር እንዳትሆን በማሰብ ለመግደል ጉሮሯን በስለት ቆርጦ እዛው ጫካ ውስጥ ጥሏት ከአካባቢው ተሰወረ። ዴኒስም ጄኒፈር እንደምትሞት እርግጠኛ ሆኖ ነበር። ጄኒፈር በደም ተጠምቃ ምሽቱን እዛው ጫካ ውስጥ እንድታሳልፍ ተገደደች። ጉሮሯ በከፍተኛ ሁኔታ ተቆርጦ ስለነበር ጮኻ እርዳታ መጥራትም ሆነ መናገር አልቻለችም። መተንፈስ እንኳን የቻለችው በቁስሏ በኩል ነበር። ነገር ግን ጄኒፈር በቁስሏ ላይ ጉንዳኖች እንዲሁም የተለያዩ ነፍሳት ቢሰባሰቡባትም በከፍተኛ የውስጥ ጥንካሬና ስቃይ ለ14 ሰዓታት ካለችበት ሳትንቀሳቀስ እንድታሳልፍ ተገደደች። በማግስቱ ነበር ሕፃናት ሲጫወቱ በድንገት አይተዋል ለቤተሰቦቻቸው በመናገር ልትገኝ ቻለችው። እንደ አውሮፓውያን አቆጣጠር በ2010 ፍርድ ቤት በጄኒፈር ጉዳይ ተሰየመ። ጄኒፈር አሁን የ27 ዓመት ወጣት ሆናለች። በችሎቱም ተሰይማለች። እሷን ገድሏት መስሎት የነበረው ዴኒስ በፍርድ ቤት ፊት በማፈር አንገቱን አቀርቅሮ ይቅርታ እንድታደርግለት ለመናት። ዳኛውም በዴኒስ ላይ የዕድሜ ልክ እስራት ፈረዱበት። ያደረሰውን አሰቃቂ ወንጀል በግምት ውስጥ በማስገባት ያለምንም ይቅርታ በእስር ቤት እንዲበሰብስ ተወሰነበት። ከዚያም ከተወሰኑ ዓመታት በኋላ ዴኒስ በእስር ቤት እያለ ሕይወቱ ማለፉ ተሰማ። ጄኒፈርም በፍርድ ቤት ቀርባ ንግግሯን አደረገች። በሕይወቷ ስትኖር ሁለት እቅድ እንደነበራት፣ አንደኛው አግቶ የግድያ ሙከራና የመድፈር ወንጀል የፈጸመባት ሰው ተይዞ መመልከትና ለሌሎች እንደዚህ አይነት ነገር ለደረሰባቸው ሰዎች ድምጽ መሆን። ዛሬ ላይም ሁለቱንም በማሳካት ደስተኛ መሆኗን ተናገረች። I've had two main goals, and they were to find the man who kidnapped, sexually assaulted, and attempted to murder me 19 years ago so that he could not hurt anyone else, and to use my voice in telling my story to as many people as I possibly could. የጄኒፈር ታሪክ የሚያስተምረን ነገር ቢኖር ምንም ያክል ችግር ቢደራረብብን የዓላማ ጽናት ካለንና በራሳችን ከተማመንን የማናልፈው ነገር እንደማይኖር ነው። ጄኒፈር በጊዜው ራሷን አበርትታ በጽናት ባትቆይ ኖሮ ዛሬ ላይ ቆማ ወንጀለኛው ላይ መመስከር ትችላለች ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አሳውቁኝ እያልኩኝ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ለብዙዎች አድርሱልኝ እያልኩኝ በቀጣይ በሌላ አሪፍ ታሪክ እስክመጣ መልካም ጊዜ ይሁንላችሁ።